ፕሮግራም አለኝ ፕሮግራም አለኝ እያለ ለአንድ ሰው ፕሮግራም አለኝ እያለ በሱ የሚተክለው ራእይ አለኝ እያለ በሱ የሚያስቀጥለው ራእይ አለኝ እያለ ነው። በአንድ ሰው ህይወት የሚያስቀጥለው ራእይ አለኝ እያለ ነው። ያ ሰው ደነኝ ለምን አይወስድም? አሜን ሃሌሉያ አላ ጄላቦስ ታጠቅ አሜን ላሴቴ ፓላ ጆላቦስ አትተኛ ተነስ ኢየሱስ ታጠቅ ሊትወጣ ነው ሊትወጣ ነው ታትተኛ ተነስ ታጠቅ ጫማንም አግባ ምን አግባ ምን አግባ ጫማን ያዲና ዛሬ የሆነ ነገር ይሆናል። በአንዳንዶች ሰፈር ወደዳችሁ ጣላችሁ ልዩነት ይሆናል። አንዴ ባለበት ላይ አንድ ነው ማቲካ ልዩነት ማለት ነው። ኢየሱስ ጌታ ከዚህ ቀን ጀምሮ አንዳንዶቻችሁ እንግዶች ናቸው። ለተወለድክበት ሰፈር ለተወለድክበት ሀገር አንድ ሰው አለ እንግዳ የሚሆን ሰው መጋቢት ጀምሮ ከዚህ ወር ጀምሮ ይሄ አሁን ዛሬ 26 ነው። ከዚህ ከሚገባው ወር ጀምሮ እንግዳ የሚሆን ሰው አለ። ሰው አሜን እንግዳ የሚሆን ሰው የእግዚአብሔር አጀንዳ ያለበት ሰው አለ። ታደቅ ተነስ ታደቅ። ሶስተኛ ጫማይ አድር። አራተኛ እንዲሁም አደረገ ቁጥር 9 ልብስንም ልበስና ተከተለኝ አለው። ልብስንም ልበስ ተከተል። አሜን ወጥቶም ተከተለው። በቃ ይኸውልህ ከዚህ በኋላ አንዳንዶች ላይ የሚመጣው ክብር እንደ አህያ 3 ሜትር የሚያሳይ አይደለም። አይንን ረጅም ኪሎ ሜትር የሚያሳይ አህያ ይኸውልህ ከ3 ሜትር ርቀት ማየት አይችልም። አይኑ ከ3 ሜትር እስከ 3 ሜትር ርዝመቱ ከዚህ በኋላ ሰፈርን የሚያሳይ ሰፈር ላይ እንድትኖር የሚያደርግ ተወልደ እዛው አድገ እዛው አግብተ እዛው የሆነ ነገር ሆነ ዘመንን እንድትጨርስ የሚያደርግ ይሄን ትንቢት አይደለም የምናገረው። ፈጥነህ ተነስ። አሜን። አትዘው ሩቅ ተጋጅና ፈጥነህ ተነስ። አሜን። የምትሄድበት ሩቅ ነውና ተነስና ብላ። አሜን። ኤልያስን እኮ ገና የምትናገረው አለ፣ ገና የምትገነባው አለ፣ ገና የምታበርሰው አለ፣ ገና የምትሰራው አለ። ፈጥነህ ተነስና ብላ። ሰውየው ከተኛበት ተነስቶ ሲያይ ውሃ ተዘጋጅቷል፣ ምግብ ተዘጋጅቷል። አሜን። በላ። አሜን። እኔ የሚገርመኝ በልቶ ጠጥቶ ተመልሶ ተኛ። ሁለተኛ ዙር ላይ መልአክ መጣና ለምን ትተኛለህ? የምትሄድበት ሀገር ሩቅ እኮ ነው። ተነስ አሁንም ብላ ብላ የሚለውን ድምፅ ከሰማይ ሰምቶ ኤልያስ መልሶ ተኝቶ እግዚአብሔር ተጀምሮ መልአክ ላከ። ኤልያስ ለምን ትተኛለህ? ተነስ ብላ የምትሄድበት ሀገር ሩቅ ነው። ረጅም ሀገር ገና ትሄዳለህ። ገና በእጅ የሚቀባ ትውልድ አለ። እዩ አለ፣ ኤልሳዕ አለ፣ ተከታይ ሌሎች ልጆች አሉ። ትቀባቸዋለህ። ተነስ ብላ። ሁለተኛ ዙር ኤልያስ ተነሳ፣ በላ። እዚህ ጋር 40 ቀንና 40 ሌሊት ወደ ቀርሜሎስ ተራራ ነው። ቀርሜሎስ ተራራ ወደ ኮሬብ ተራራ። ቀርሜሎስ ተራራ 18 ላይ ነው። ነገሥት 18 እንግዲህ ኮሬብ ተራራ ወጣ ይላል። ከበላ በኋላ ከጠጣ ሰምቷል። ሰምተህ እንዴት ትተኛለህ? ጥሪ እያለ እንዴት ትተኛለህ? ቅባት እያለ እንዴት ትተኛለህ? ዛሬ የያዘ የመከራ እጅ ለቀሃል። አሜን። ወገን ማጣት ነው ያስተኛ፣ ባጀት ማጣት ነው ያስተኛ፣ ዕውቀት ማነስ ነው ያስተኛ፣ ዘመድ ማጣት ነው ያስተኛ። ደቡብ አፍሪካ ሰው የለም፣ ቤሩት ሰው የለም፣ የሆነ ነገር የለም። የውስጥን የምትናገረው ሰው ከመጥፋት የተነሳ እሱ ነው ያስተኛ። ዛሬ የሚያነቃ መንፈስ ያገኛሃል። አሜን። እጆችሽ ከፍ አድርጉና ጥሪ አለኝ በሉስ። አልተኛም
በሉሴ እንቀሳቀሳለሁ ወራ ተከተለኝ። እሺ እየጨረስኩ ወጥቶም ተከተለው። በቃ ወጥቶ ምን ሆነ? ተከተለ። ሰዎቹ እየተዘጋውን ቤት ባዶ ቤት እየጠበቁ ጠላቴ በዚህ ዓመት ባዶ ይሆናል። አንቺን እኮ ነው ጠላትሽ በዚህ ዓመት ባዶ ይሆናል። ሟርቶ ያመጣል፣ እኔ ወደ ራሱ ገለብጠዋለሁ። አልሞና አቅዶ ወደ ቤት ሊወረውር ያመጣል፣ ወደ ራሱ መልሼዋለሁ። ወጥቶ ምን ሆነ? ተከተለው ይላል። ወጥተውም ተከተለው። ሰዎቹ እኮ ተኝተው እየጠበቁ ነው። መሳሪያ ይዟል፣ ታጥቋል። እግዚአብሔር ሰዎችን ምን ያደረጋቸው? የጨው ሐውልት አደረጋቸው። ሰውየው ስራውን እየሰራ ለአንዳንዶች ህልም እየመሰለ ለሰፈሬም ለጓደኛም ላይሆን ነገር ህልም እየመሰለ አንድ ጢሶ የሚሰዋል ያነስ ቁራጭ ቤት የሚይዝ ይሁን ዘጻት የሚሆንለት ሰው መውጣት የሚሆንለት ሰው ጢሶ ማየት የሚሆንለት ሰው ይሁን ከአባት እናት ሲወርድ ሲወረድ ያደረ እርግማን አይዝም። ከዚህ በኋላ ለአንድ ሰው ጢሶ ማየት ይሆናል። ተከተለ። ወጥቶ ምን ሆነ? ቤቱን አለፈ ማለት ቤት ውስጥ ያለውን ቻሌንጅ አለፈ። ቤት ውስጥ ያለውን መከራ ሁሉ አለፈ። ሰዎች እየጠበቁ ምን አለ? ቤት ባዶ ቤት። ጴጥሮስ አለ በዛ ቤት የለም። ጠባቂዎችስ እየጠበቁ ነው። እግዚአብሔር ባሉበት ጸጥ እንድትሉ አዘዘ። ወጥቶ ተከተለ። እሺ ራዩንም የሚያይ ይመስለው ነበር እንጂ ለጴጥሮስ አልመሰለው። የሚደረገው ነገር ሁሉ እውነት አልመሰለው። ይሆና ህልም ይመስሎታል። እሺ በመላኩ የሚደረገው ነገር እውነት እንደሆነ አላወቀም። መላኩ በሱ ህይወት ላይ የሚሰራው ስራ መላክ ሶቀም ዋለው ሶቀማንች እሺ ያቻሉ ጀተነው ገርታ ተግንባ የመጀመሪያውንና የሁለተኛውንም ዘብ አልፎ የመጀመሪያው አንድ ሁለተኛውን እሺ አልፎ ወደ ከተማ ወደሚያወጣ ወደ ብረቱ መዝጊያ ደረሱ። ወደ ብረቱ መዝጊያ ወደ ከተማይቱ ግቢ ወደ ብረቱ መዝጊያ ደረሱ። እሺ እርሱም አውቆ ተከፈተላቸው። የመጀመሪያው መልአክ አሳለፈ፣ ሁለተኛው መልአክ አሳለፈ፣ ሶስተኛው ልክ ጴጥሮስን ሲያይ ተከፈተ። አሜን። አውቆ ተከፈተ ማለት ነው እንደዛ። አሜን። ከዚህ በኋላ አንተን እያየ ጠላት የብዙዎችን በር የዘጋውን በአንተ ምክንያት ይለቃል። አሜን። የእግዚአብሔር ፕሮግራም ያለብኝ ሰው አሜን። ኢየሱስ ሰዎች እየቀለዱ አሜን። ኢየሱስ ጌታ አሜን። አንደኛውንም ሁለተኛውንም አሜን። ሶስተኛውስ አውቆ ይላል። ሄይ ሃሌሉያ! አውቆ ተከፈተ። እሺ አውቆ ተከፈተ ባሉ ከስሙት ለ16 ሰው አውቆ የተከፈተ በር አለ። አሜን። አትቀበል ማለት አሜን። አውቆ የተከፈተ በር አሜን። ወልፍ እየከተትክ አትታገል። አሜን። መልአክ የከፈተ በር አለ። አሜን። መልአክ የከፈተ በር አለ። አሜን። ውጣ! አሜን። ግባ! አሜን። ውረስ! አሜን። ሃሌሉያ! አሜን 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 አሜን። አላጀራ ቦስ ተከባ ኤሊ እየተናገረ እያፈዛለ ያለ ሞኝ እያፈዛለ ያለ ሞኝ እኔ እንደሆነ እዚህ ሲያገለግል ሌላ ክብር ነው የሚጨመርበት። ነገ ሌላ ቦታ ሲያገለግል ሌላ ክብር ነው የሚጨመርበት። አንተ በምታፈዘው እኔ ትኩረት አላደረገውም። ትኩረቴ ኢየሱስ ክርስቶስ ብቻ ነው። ዛሬ አውቆ የተከፈተ በር ለ16 ሰው ሰጥቻለሁ። አንተ ውጣና ግባ። አሜን አሜን። ተከፍቶልሃል ሂድ እያልኩ እኮ ነው። አሜን። ዛሬ መንፈስ ቅዱስ አስታጥቆ የሚልክ ሰው አለ። አሜን 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 አሜን። ምን አድርጎ አስታጥቆ የሚልክ ሰው አለ። አሜን። ሟርተኞቹ ማንደር ወደ ደጋሚዎቹ ሰፈር ወደ እነ ሳኦል ማንደር ወደ እነ ነፍሰ ገዳዮቹ ማንደር ቅባት ተሸክመህ እየተንገዳገድክ ወደ ሟርተኞቹ ማንደር ትገባለህ።
ብዙዎች የሚያንገዳግድ ቅባት ይመጣልህ። የቃሉ ኃይል ይመጣልህ። ይዞ የሚወጣ ኃይል ይመጣልህ። ዛሬ ለአንድ ሰው ሰጥቻለሁ ይህን መንፈስ። የተዘጋጀ ሰው በመለኮት ኃይል የተዘጋጀው ክብር ለመቀበል ለተዘጋጀ ሰው ዛሬ በኢየሱስ ለዚህ ሰው ሰጥቻለሁ። አንደኛውም ተከፈተ፣ ሁለተኛውም ተከፈተ፣ ሶስተኛ ብርቱ በር ነው። ብርቱ መዝጊያ ነው። ማንም ሊደፍር አይችልም። በዛን ዘመን የነበረው የከተማ ዙሪያ በጣም ብርቱ ነው። መዝጊያው ብርቱ ነው። በሩም ብርቱ ነው። የወጣውን መግባት አይችልም። የገባውን መውጣት አይችልም። እንደፈለገ መንቀሳቀስ አይችልም። ሰማይ ፈቃድ ከሰጣ ትገባለህ፣ ትወጣለህ። ሰማይ ፈቃድ ከሰጣ እንደ ባለስልጣን ትከፍታለህ። ከፈለከው ትዘጋዋለህ፣ ከፈለከው ትቆልፈዋለህ፣ እንደፈለከው ትጫወተዋለህ። ዛሬ እግዚአብሔር አምላክ እንዲህ እያለ ለ16 ሰው ቅድም ተናግራለሁ። ለአንድ ሰው አሁን ይደግማለሁ። እግዚአብሔር አምላክ የዲያብሎስን መንደር እያናወጡ ወደ ሩቅ ሀገር የሚጓዙ ሰዎች ቁምልኝ ያሪና ሊቀጥል እየሰበኩ መቼም ጊዜ መልእክት ይፈቀዳል አይፈቀዳል? ይፈቀዳል። እዚህ ይፈቀዳል የምትል አንድ ሁለት ሶስት አራት አምስት ስድስት ሰው እጅ አንስቷል። ለስድስት ሰው ይናገራል። አይቻልም? ያድናል። ወንድሜ እግዚአብሔር አምላክ እንዲህ እያለ አሁን ዛሬ መልአክ ቀረበ፣ ጎድንም አነቃ ኦር መልአኩ ጅንጭክ ሚዛሹስ ሁሉ ያው ከምባተኛ ይገባል። ሚዛሹስ ሁሉ ያው ዳሊ ጦቅዬ ሰውየው ከተኛበት ብድግ አለ። የሆነ ሰፈር ላይ ልትወረወር ይህ መልክ ለአንድ ላይ ሊሰጥ ነው። ከ16 ሰው አንዱ እሱ አፒክ እግዚአብሔር አምላክ ይወልድ በዚህ በሁለት አይኖች የምታየውን ነገር አደርጋለሁ አለ። ታምናለህ አይደል? ሰዎች የሚሉ ሌላ ነው፣ የሚሉ ሌላ ነው፣ የሚሉ ሌላ ሁኔታ የሚለው ሌላ ነው፣ የሚለው ሌላ ነው፣ የሚለው ሌላ እዚህ ጋር ቆይ፣ እዚህ ጋር ቆይ። ሁኔታም ሰፈሬም አካባቢም ማንደርም ሁሉም ተሰብስቦ የሚለው ሌላ፣ ሰማይ የሚለው ሌላ። መጽሐፍ ቅዱስ ሲናገር እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ ይበራሉ፣ አይደክሙም። መሃላቸው ላይ መጓዣ መንገዳቸው ላይ ድንጋይም አይኖርም፣ ተራራም አይኖርም፣ ይሄዳሉ። ለአማኝ የተዘጋጀ መንገድ በሁለንትና የታደሰ መንገድ ስላለ ይህንን መንገድ ለአንድ ሰው ልናገር ነው። ነገር ወደ ታች ሰው አንተም ወደ ታች ሳይሆን በጠላቶች ላይ እንደ ባንዲራ ከፍ ብለህ ትታያለህ። ዋላ ነው ከማዋል ነጭ ዋል ሶስተኛ ማውቆ ተከፈተ። በቃ እዚህ ጋር በቃ ጨርሽ ማለት ነው። ስለዚህ ና ዋል ሶሪ ላለን ታንጋና ነው ኢፊሳ ኢፊሳን ላለን ታንጋ ተስኮገም ቱንሴ ነው ጫኬ ቱንሴ እገረገ ካንደገም ቱንሱ ይሆን አምፖላ ማሴስ ኢፊሸባ ቱንሱ ይሆን ትላልን ታንጋ ካምፖላ ኢፊሲ ዳዲቴን ካዳ ቤታው ወደናንተላ ኢፊሰን ደንደኑምቦ አብኒያዘ መስወሮ ታያዩ አሜን ከመዋል መገንደግ ዋል ይሳል ማን ያኖር ወሮ ሳምተ ጉድ ሰው የሚለው ሌላ ነው። እኔ ግን ሰማይ ባልብሎኛል። ትቀበላለህ? ከሱ ጋር ትቀበላለህ? የሚቀበል ሰው አለ? የሱ ድምፅ የመልክ የኔ ነው የምን ሰው አለ? በጌታ በኢየሱስ ስም ከዚህ በኋላ በተወለድክበት ሀገር ላይ ያለ
ህዝብ በሙሉ ተሰብስቦ እጁን እንዲህ ቢያደርግብህ ሊሸፈን የማይችል ክብር ያገኘሃል። ፀሐይዋን ብዙ ሰዎች ተሰብስበው ሊሸፍኑ አይችሉም፣ ሊከድኑ አይችሉም። ልክ እንደዛ ከአርቹት መነነት አርቹት ተሊዳኒ ኩባንጋ መገሪቱ ታ መመተ መንጣዋ አርቹ ከቢቲጋ ጃኪሳም ባረጋ ተሪዳ ተገባያየ አሜን አሜን እጅን ከፍ አድርግና ኢጣው ተለበለባየ ሀነሳቱን ሰለባየ ሀነዛኪን ያነ ኤሳያነ ሰሞየ ኢንተንሴ ጀሮ ያነ ታርካየ ጀራ ዳኒት ትጀማር ታልበየ ዛሬ መብላት ይሆነልህ፣ ዛሬ መብላት ይሆነልህ። ሰንሰለት ካይቹ ሰንሰለቶቹም ወደቁ። የቤቱን በር ተከፈተ። የግቢውም ቀጣዩ የከተማይቱ ዋና ብርቱ መዝጊያ አውቆ አውቆ ማታውራ ሰው አንተ አታውራ መደል አውቆ ምን ሆነ? እና ተከፍቶልኛል በለ። እንዲህ እጁን እንዴት እንዳያስወጣታችኋል አይደል? እንዴት እንዳያስወጣታችኋል አይደል? ብዙዎቻችሁ መላእክቶች ከዚህ በኋላ እንደዚህ እጁን እንደዚህ ይዞ አንዳንድ ሰዎችን ያራምዳሉ። አሜን 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 አሜን። እንደ መልአክ ያራምዳል። አሜን። በፊት ያለው ጉቶን እየነቀለ መልአክ ያራምዳል። አሜን። በፊት ላይ ያለው ጨለማ ወደ ብርሃን እየቀየረ መልአክ ያራምዳል። አሜን። በነገር ላይ የተዘረጋውን የጨለማ ልጅ እየሰበረ መልአክ ያራምዳል። አሜን። ዛሬ በእምነት ለሚጓዙ ሰዎች ናቸው መልእክት አለ። በእምነት ለሚጓዙ ሰዎች መልእክት አለ። መከራ የኔ አይደለም፣ አካባቢ የኔ አይደለም፣ ተጽዕኖ የኔ አይደለም፣ ሰው የሚያወጣ የኔ አይደለም፣ ሰው የሚያወራ የኔ አይደለም። ማን ነው ኢያባ ኡዴሎ ኢያባ ኪዴሎ ኢያባ አረበ ወላሎ ኢያባ ያለው ማን ማቲ ሶይዶ ይሆነ ከባድ ቢልማ ቆረበነ አብኒቱ ካዱሮን ተሰውራለ ማን ነው ቢልማ ቆረበነ አብኒቱ ካዱሮን ተሰውራለ መሰለኝ መገሪቱ ጉዳይ አዮይ ዋለ እርሺዬ ይወጣ ለባለ ጥሪታ ሰለማኑ ካናሰዮ አንድ ሰው ተዘጋጅ ዛሬ። አሜን። አንተ ሰው ተዘጋጅ። አሜን። አንቺ ሴት ተዘጋጅ። አሜን። ማን ተዘጋጅ? አሜን። የምስጋና ድንኳን ሊቆም ነው። አሜን። ሻንጣን አዘጋጅ ልትሸኝ ነው። አሜን። መልአክ አጠገብ ቆሟል። ተዘጋጅ። አሜን። ወጣው የምናምን አይደለም። አሜን። አያለው ብዙ ሰዎች የተወራ ወሬ የማይንሰቸው ሰዎች አሉ። አሜን። እግዚአብሔር አምላክ እንዲህ ይለኛል ዛሬ 26 ነው። ልክ ነኝ? ተሳሰብ 26 ስንተኛ ወር? ስድስተኛ ወር። እግዚአብሔር አምላክ እንዲህ አለ የወሩ ማለቂያ የወሩ መግቢያ። ይሄ ወር እያለቀ ነው። ወር ሲያልቅ ወር ይመጣል አይደለም? ዓመት ሲያልቅ ዓመት ይመጣል። ሐሙስ ሲያልቅ ሌላ ሐሙስ ይመጣል። እግዚአብሔር አምላክ እንዲህ አለ ከዚህ በኋላ መስማትንስ በጆሮ ሰምቼ ነበር፣ አሁንስ ግን ዓይኔ አየች ብሎ እንደተናገረ እግዚአብሔር አምላክ እንዲህ አለ አንደኛ ጠላቶችን እየመታው በፊት ያለው ተራራ ሜዳ እያደረኩ ካንተ ጋር ይቀጥላለሁ። በጆሮ የሰማው በዓይን ታያለህ አለ። ጌታ እኮ ነው ብለህ በእግዚአብሔር ፊት በምስጋና የምትቆምበት ምዕራፍ ከፊት ለፊት አይቻለሁ። ሲሆን ላይ አይቻለሁ። አሜን ነው ወይ? ሰዎችና አካባቢ ሰፈር የሚለው ሁሉ ቀርተው የእግዚአብሔር ፕሮግራም በአንተ ላይ ተከናውኖ ጌታ እኮ ነው። እሺ ጌታ እኮ ነው በሉ። ጌታ እኮ ነው በሉ። ኢየሱስ ያድነን። አሜን። እግዚአብሔር አምላክ ይወልህ ብዙ ሰዎች ላይ
የተቀመጠ ብዙ ሰዎችን ተጽዕኖ ያደረገ እንደነት መጋረጃ እዚህ ውስጥ ያለው ነገር አይታይ በእኔም አይን በአንተም አይን አይታይ። ነገር ግን እግዚአብሔር አይቶታል። ለእሱ ሲናገር ስሙ። ብዙዎቻችሁ ላይ እንደዚህ የተጋረደ መጋረጃ፣ በነገራችሁ ላይ የተጋረደ የተዘረጋ መጋረጃ፣ ያረጃ መጋረጃ እየታደሰ የሚመጣ ከሩቅ ምድር የሚመጣ የተኛው ስኬትን የበላ በረከትን የበላ መንገድን የዘጋ የሟርት መጋረጃ እግዚአብሔር ከአንዳንድ ሰዎች ላይ አንስቻለሁ። እጅን ከፍ አድርግና ተነስቷል በልስ። ከዚህ በኋላ በልስ በፊቴ ላይ በልስ የተኛው ተራራ የተኛው መጋረጃ ሊቀጥል አይችልም በልስ። እግዚአብሔር በአዲስ ምዕራፍ ይጎበኛለሁ። በአዲስ ምዕራፍ ይጎበኛለሁ። በአንተ ህይወት ላይ የሚሰራው ስራ ስላለኝ እሰራለሁ። ሰርቼ አሳያለሁ። ነገሬን ማኔጅ የሚያደርጉ መላእክቶች በአንተ ዙሪያ ላይ አሉ። መንገዴን የሚጠርጉ የሚከፍቱ ነገሮችን በሙሉ የሚያስተካክሉ መላእክቶች ዙሪያ ላይ አሉ። እግዚአብሔር ሰርቼ አሳያለሁ። ሊቀጥል አጠገብ ያለውን ሰው ያዝና